ጀርባዬን ከዚህ ወደዚህ መቀየር እንድችል የረዱኝን 5 ኤክሰርሳይሶች ይዤላችሁ መጥቻለሁ። ሌትስ ጎ። መጀመሪያ የምናደርገው ዋርም አፕ ነው ማለት ነው። ጀርባችን አካባቢ ያለውን ብለድ ፍሎ አሪፍ የሚያደርግልን በባዲ ዌይታችን ልንሰራ የምንችለው አሪፍ ኤክሰርሳይዝ ፑል አፕ ነው ባክ ዴይ ላይ ማለት ነው። የጀመርኩት በሱ ነው። ዋይድ ግሪፕ ፑል አፕ ነው ማለት ነው። ይሄን ኤክሰርሳይዝ የመረጥኩበት ምክንያት እንደነገርኳችሁ ጀርባዬ አካባቢ ያለውን አብዛኛውን መስል ስለሚነካልኝ ጀርባዬ አካባቢ ያለውን አብዛኛውን መስል ይነካል። ከእንደገና በባዲ ዌይቴ ነው የምሰራው። ስለዚህ አሪፍ የሆነ ብለድ ፍሎ ስለሚፈጥር ይሄንን ኤክሰርሳይዝ እንደ ዋርም አፕ ሴት እንጠቀመዋለን ማለት ነው። የመጀመሪያው ኤክሰርሳይዝ የሚሆነው ባርቤል ሮ ነው ማለት ነው። ሪቨርስ ግሪፕ ባርቤል ሮ። ሁለት ዋርም አፕ ሴት ይኖረናል። ስቲል ዋርም አፕ እናደርጋለን ለምንሰራቸው ኤክሰርሳይዞች። ሁልጊዜም ለምሰራቸው ኤክሰርሳይዞች ሁለት ዋርም አፕ ሴት ይኖረኛል፣ አንድ ወርኪንግ ሴት ይኖረኛል። ይሄንን የማደርግበት ምክንያት ምንድነው? አነስ ባሉ ኪሎዎች ሁለት ጊዜ መስል ማይንድ ኮኔክሽን ፎከስ የተለያዩ ነገሮች አሪፍ የሆነ ፐርፎርም ለማድረግ ሶስተኛውን ሴቴ ላይ ወይም ደግሞ ትክክለኛ ነው በሚለው ዌይት ላይ ከ6 እስከ 10 ሬንጅ ባለው ውስጥ ፌል ለማድረግና ከዛ ውስጥ በዛ ሬንጅ ውስጥ አሪፍ የሆነ ፔን አሪፍ የሆነ መስል ቴንሽን ለመፍጠር ሁለት ዋርም አፕ ሴት የትኛውም ኤክሰርሳይዝ ላይ ይጠቀማለሁ። እንደምታዩት እዚህ ጋም ሁለት ዋርም አፕ ሴት አለኝ። ከዛ በኋላ ሶስተኛው ወርኪንግ ሴቴ ነው የሚሆነው። እዚህ ወርኪንግ ሴቴ ላይ አሪፍ ፎከስ አድርጌ አሪፍ ፐርፎርም አደርጋለሁ ማለት ነው። ከዚህ ጋር ሱፐር ሴት አድርገን የምንሰራው ባርቤል ሮ የሚነካውን መስል የሚነካ ሁለተኛ ኤክሰርሳይዝ አለኝ። ይሄም ኤክሰርሳይዝ ቸስት ሰፖርትድ ሮፕ ሮ ነው ማለት ነው። ኬብል ላይ ይሄንን ኤክሰርሳይዝ ፕሪፈር የማደርግበት ምክንያት ምንድነው? ሚድል እና ሎወር ላታችን ላይ ሚድል እና ሎወር ባካችን አካባቢ ያለውን መስል አሪፍ የሆነ ስትሬች እና አሪፍ የሆነ ቴንሽን እንዲፈጠር ስለሚያደርግ ይሄንን ኤክሰርሳይዝ ከባርቤል ሮ ጋር ለመስራት የምመርጠው ኤክሰርሳይዝ ነው ማለት ነው። ሁለተኛው ኤክሰርሳይዝ የሚሆነው መሽን ሮ ነው ማለት ነው። ሲትድ መሽን ሮ ነው። ይሄ ደግሞ ዲፍረንት ቫሪዬሽን ነው። ከሁለቱም እስካሁን ከሰራናቸው ከሁለቱ ኤክሰርሳይዞች የተለየ ቫሪዬሽን ነው። ቁጭ ብለን ቸስታችን ሰፖርት ተደርጎ 90 ዲግሪ ቁጭ ብለን ነው ይሄንን የምንሰራው። ሁለት ዋርም አፕ ሴት አለኝ። ዋርም አፕ ሳደርግ ደብል ሃንድ ወይም ደግሞ በሁለቱም እጄ ነው ዋርም አፕ ማደርገው። ይሄንን የማደርግበት ምክንያት ሁለቱንም ላቴን አክቲቬት ለማድረግ ነው። ሁለቱንም ላቴን አክቲቬት ካደረኩኝ በኋላ ሞር ፎከስ ለማድረግ ማስል ኢምባላንስም ስላለብኝ ያንንም ለማስተካከል ሲንግል ሃንድ ነው የምሰራው ማለት ነው። ሶስተኛውን ወርኪንግ ሴቴ ላይ ሲንግል ሃንድ ነው የምሰራው። ይሄንን በደንብ ካልተሰማኝ ድሮፕ ሴት አደርገዋለሁ። ወደ ታች እየቀነስኩ እስከ ፌሊየር ድረስ የቻልኩትን ያህል ፑሽ አድርጋለሁ ማለት ነው ራሴን። ከዚህ ጋር ሱፐር ሴት የምናደርገው ኤክሰርሳይዝ ሮፕ ኤክስቴንሽንን እምሰራው ይሄኛውን አሁን ዋርም አፕ ሴት አያስፈልገውም ቢካዝ የሰራነው ኤክሰርሳይዝ ስላለ እዚህ ጋር ይሄንን እንደ ሱፐር ሴት ስለሆነ የምናደርገው ይሄኛው ቀጥታ ነው የምንገባው። ማለትም አነስ ባለ ዩዥዋሊ ለብቻው ኤክሰርሳይዙን ስንሰራ ከምንሰራው ወደ 25% ቀንሰን ይሄንን ኤክሰርሳይዝ ከዚህኛው ጋር ሱፐር ሴት አድርጌ እሰራዋለሁ ማለት ነው። ይሄንን ሳደርግ የምመርጠው ግሪፕ ወይም ደግሞ የምመርጠው ሮፕ ሰፊውን ሮፕ ነው። እንደምታዩት እየተጠቀምኩበት ያለው ሮፕ ሰፊውን ነው። ይሄንን የማደርገው ሾልደሬ ላይ ያለውን ዲስኮምፈርት እንዲያቃልልልኝ ወይ ደግሞ እንዲቀንስልኝ ነው ማለት ነው። ሞር ገመዱ በረዘመ ቁጥር ከወገቤ በደንብ ቤንድ ባደረኩኝ ቁጥር ላቴ ላይ አሪፍ የሆነ ስትሬች ፈጥራለሁ። ፕላስ ደግሞ ሾልደሬ ላይ ያለውን ዲስኮምፈርት እቀንሰዋለሁ ማለት ነው። የመጨረሻው ኤክሰርሳይዝ የሚሆነው ላት ፑል ዳውን ነው። ላት ፑል ዳውን ሪቨርስ ግሪፕ ላት ፑል ዳውን ማለት ነው። ዋርም አፕ ስናደርግ የተጠቀምንበትን ሳይሆን ሪቨርስ ግሪፕ። ይሄንንም የምናደርገው እንደነገርኳችሁ ሚድል እና ሎወር ላቴ ላይ ሚድል እና ሎወር ባኬ ላይ ያለውን ቴንሽን አሪፍ የሆነ ነገር ስትሬች ስናደርግ አሪፍ የሆነ ስትሬች ይሰጠናል። ስኩዊዝም ስናደርግ እንደዛው አሪፍ የሆነ ቴንሽን እንዲፈጠር ያደርጋል። እነዚህን 5 ኤክሰርሳይዞች እኔ ባልኳችሁ መንገድ ፐርፎርም ብታደርጉት አሪፍ የሆነ ፕሮግረስ ማምጣት ትችላላችሁ። ኢቭን እኔ ባልኩት መንገድ ባይመቻችሁ እንኳን እናንተ አሁን እየተጠቀማችሁበት ባላችሁበት ሜተድ ብትጠቀሟቸው አስሎንጋስ አሪፍ ስትሬች እስካላችሁ ፎርማችሁ እስካልተበላሸ ድረስ አሪፍ የሆነ ነገር ማምጣት ትችላላችሁ ማለት ነው። ስላያችሁት በጣም አመሰግናለሁ። ኦንላይን ላይ ኮች እንዳረጋችሁ የምትፈልጉ ሰዎች ኢንስታግራሜን ከታች አስቀምጥላችኋለሁ። ኮች ብላችሁ ዲኤም አድርጉልኝ፣ እናወራለን። አዲስ አበባ ከሆነ ያላችሁት አዲስ አበባ ስለሆነ ያለሁት ያላችሁበት ቦታ መጥቼ ኮች እንዳረጋችሁ የምትፈልጉም ከሆነ
እንደዛው ዲኤም አድርጉኝ እናወራለን ያለውን ነገር ሼር አድርጋችኋለሁ thank you for watching have a nice day